ዓለም ሁለት አይነት ሰዎች አሏት። አንደኛው ሰው ችግሩ ላይ በመመርኮዝ የሚያማርር ሲሆን፣ ሁለተኛው ሰው ደግሞ በችግሩ ላይ ተመርኩዞ መፍትሄ የሚያመጣ ሰው ነው። እዚህ ከላይ የምትመለከቱት ሰውዬ ጃክማ ይባላል። ይህ ሰውዬ በ2020 ምን እንዳደረገ ልንገራችሁ። አሁን ላይ ትልቅ የድርጅት ካምፓኒ ባለቤት ነው፣ አሊባባ በሚባል ካምፓኒ። ግን የሆነ ጊዜ ላይ በኮቪድ-19 ጊዜ በጣም ብዙ ሰዎች ሙሉ ድርጅታቸው ምናቸው ይዘጋ በነበረበት ጊዜ እሱ ግን ድርጅቱን ዘግቶ ከመቀመጥ ይልቅ አንድ መፍትሄ ያመጣ። እሱ ምንድነው? የኮቪድ-19 ማክሶችን ማምረትና የኮሮናን መከላከያ የሆኑት እነ ሳኒታይዘር ምናምን ነገሮችን ማምረት ማለት ነው። እና በዛ በቢሊየን የሚቆጠሩ ብሮችን ነበር የሰራው። እና ምን ልላችሁ ፈልጌ ነው፣ እናንተ ችግር በሚመጣ ጊዜ ላይ በችግሩ ላይ መፍትሄም አለ። ታጋሽ ሆናችሁ ችግሩን ማስተዋልና ታጋሽ ሆናችሁ ማየት ከቻላችሁ በዛ ችግር ላይ የሚመጣ መፍትሄ ስላለ ሁልጊዜ ታጋሽ እንድትሆኑ ነውና አስተዋይ እንድትሆኑ ነው የምነግራችሁ። አመሰግናለሁ። ፒስ ይሆንላችሁ።